ሰላም ሰላም ጋይስ እንዴት ናችሁ? ውድ ኢትዮጵያውያን ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት የዓለም ጥግ ሁሉ ሰላም ጤናና ፍቅር ያድላችሁ እላለሁ። ዛሬም እንደተለመደው እንግዲህ አንድ ጠቃሚ ነው ያልኩትን አሪፍ ቲፕ ይዤላችሁ መጥቻለሁ። ይሄውም እንግዲህ ምንድነው ሀላፕ ላይ የሰራነውን ፖይንት ማለት ነው ወደ ኮይን እንዴት አድርገን ኤክስቼንጅ እንደምናደርግ ካሁን በፊትም የሰራሁት ቪዲዮ አለ ማለት ነው። እንግዲህ ደግሞ ግልጽ ያልሆነላችሁ ካለ በዚህ ዲቴል በዝርዝር አሳያችኋለሁ። ሞር ደግሞ ለአዳዲሶች ወይም ደግሞ አዲስ ሆስት ሆናችሁ ለምትገቡ ማለት ነው ይህ ቪዲዮ ለእናንተ እጅግ በጣም ጠቃሚ ስለሆነ ልብ ብላችሁ እስከ መጨረሻው እንድትከታተሉ በትህትና እጠይቃለሁ ማለት ነው። እንግዲህ አንድ ሆስት የሰራነው 100,000 ፖይንት ወደ ኮይን ስንቀይር ማለት ነው 90,000 ኮይን አድርገን ነው የምናወጣው። ኤጀንት ስንሆን ደግሞ 96,000። ምክንያቱም ኤጀንት ስንሆን ብዙ ጥቅሞች አሉት። እንዲሁም ደግሞ ኮይን ሴለር የምትባል ሴቲንግ ስለምትከፈትልን 96,000 ኮይን አድርገን መቀየር እንችላለን ማለት ነው። ለዛሬ እንግዲህ የማሳያችሁ ማለት ነው ለሆስቶች ማለት ነው በቀላሉ የሰራችሁትን ፖይንት ወደ ኮይን እንዴት አድርጋችሁ 90,000 እንደምታወጡ ቀለል ያለች ሴቲንግ ነው ማለት ነው። ገብታችሁ አሁኑኑ የሰራችሁትን ፖይንት መቀየር ትችላላችሁ ማለት ነው። እንግዲህ ካሁን በፊት የተሰሩ ቪዲዮዎች አሉ ስለ ሀላ ማለት ነው። ክፍል 1፣ ክፍል 2፣ ክፍል 3፣ ክፍል 4 እያለ ማለት ነው። እዛ ጋር ገብታችሁ ያልገባችሁን ነገር ማየትና መከታተል ትችላላችሁ ማለት ነው። ቪዲዮውን በዝርዝር ዲቴል አስቀምጬላችኋለሁ የዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ከዚህ በፊት እንግዲህ ዩቲዩብ ቻናሌን ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከወዲሁ ይህን ቪዲዮ በቅንነት ላይክ አድርገን እንጀምረው። አሁን ጊዜ ሳናባክን ወደ ጉዳያችን። ኦኬ እንግዲህ በቀላሉ ያለንን ፖይንት ሆስት ሆነን ወደ ኮይን ስንቀይር 90,000 ነው የሚወጣው። ለምሳሌ እዚህ ጋር 144,592.62 ፖይንት አለ። ይሄን ፖይንት ወደ ኮይን ለመቀየር ማለት ነው አንድ ጊዜ ክሊክ እናደርገዋለን ማለት ነው። ዘን ከዛ እንደምትመለከቱት እዚህ ጋር ካሽ አውት፣ ኤክስቼንጅ፣ ትራንስፈር የሚሉ 3 ኦፕሽኖች አሉ ማለት ነው። እዚህ ጋር እንመጣና ኤክስቼንጅ የምትለዋን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ዘን በመቀጠል እዚህ ጋር ኢንተር አማውንት የምትለዋን እዚች ታች ማንቀሳቀሳት ቦታ አንድ ጊዜ አንድ ቁጥር እንጽፋለን ማለት ነው። ክሊክ አድርገን አንድ ቁጥር ስንጽፍ ራሱ ራንደምሊ ወደ 90,000 እንደሚቀየር ነው። እዚህ ጋር 90,000 ኮይን ነው የሚያመለክተው ማለት ነው። ከዛ መቀጠል ማለት ነው ታች እንሄድና እዚህ ጋር ኤክስቼንጅ ፖይንትስ የሚለውን ይሄን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ዘን በመቀጠል እዚህ ጋር እንደምትመለከቱት ቬሪፋይ የሚል አለ። እዚህ ጋር 6 ክፍት ቦታዎች አሉ። ቬሪፋይ ፔመንት ፓስወርድ ይላል። 6 ፓስወርዶችን እንድናስገባ ይጠይቀናል ማለት ነው። እዚህ ጋር የምናስገባው ድሮ አሻራ የሞላንበትን ፓስወርድ አሻራ ስንሰጥ የሞላነውን ፓስወርድ 6 ፓስወርድ ከሞላን በኋላ ማለት ነው እዚህ ጋር ቬሪፋይ እንለዋለን ማለት ነው። ከዛ ሰክሰስ ይለናል። በዚህ መልኩ ፖይንታችንን ወደ ኮይን ከዚህ ወደዚህ መቀየር እንችላለን። ይሄ ሆስት ሁነን ስንቀይር ነው ማለት ነው። ኤጀንት ሁነን ስንቀይር ግን በኮይን ሴለር አማካኝነት ነው። እሱ ሌላ ቪዲዮ ሰርቻለሁ ማለት ነው። አሁን ሆስት እንዴት አድርገን እንደምንቀይር አሁን ባሳየኋችሁ መንገድ ተጠቀሙበት።